ሴቶች ማቴሪያሊስት ናቸው ይባላል። አይገርም? it's not negative for a woman to be a materialist. ስለ ሴትነትና ስለ ወንድነት እንግዲህ መጽሐፍ ቅዱስ ምን ይላል? he is a servant leader, he is a loving leader. ራሱን የሰዋ መሪ፣ እሷ ደግሞ respectful helper። ራስ ነው ማለት really ምን ማለት ነው ለሴት? ራስ የሚለው ቃል ለየት ካለ ግሪክ ቃል ነው የመጣው which means ኬፋሊ ምንጭ ማለት። ሴቶች እኮ ደካማ ስለሆኑ ነው ሰይጣን የተጠቀመባቸው ይላሉ። ጠንካራ ስለሆኑ ነው እንጂ። ምክንያቱም አዳምን በየትኛው መንገድ ዞሮ ያላገኘውን በሷ በኩል በሄድ አገኘዋለሁ ማለት ጥንካሬ ነው የሚያሳይ። ሚስት እኮ የወንድ ረዳት ነች ይላል። እንደው በዚህ ከተነሳን እኮ የምንሸንፈው እኛ ወንዶች ነን። ምክንያቱም የሚረዳ ነው የሚበልጠው። አሜሪካ ለኢትዮጵያ ብዙ ነገር ትረዳለች። ስለዚህ ከኢትዮጵያ ያነሰች ነች ማለት ነው አሜሪካ። ስልጣን መገልገያ አይደለም ማገልገያ። ሮማንቲክ ላቭ መጽሐፍ ቅዱስ ሳያውቀው። ሮማንቲክ ላቭ ኢቨን በግንኙነት ኮንቴክስት ውስጥ 2 ዓመት ተኩል ነው የሚቆይ። በሮማንቲክ ላቭ የምታምኑ ካላችሁ የሚቆየው 2 ዓመት ተኩል ነው። በየ2 ዓመት ተኩሉ ያገባችሁ መፍታት አለባችሁ። ሰላም እንደምን አላችሁ? ይህ አቢ ፖድካስት ነው። እንኳን በሰላም መጣችሁ አድማጮቻችን እንዲሁም ተመልካቾቻችን። ዛሬ በጣም ደስ የሚል ቶፒክና እንዲሁም አዲስ እንግዳ ይዤላችሁ መጥቻለሁ። ዛሬ የምናወራው ስለ ሴትነትና ስለ ወንድነት መጽሐፍ ቅዱስ ምን ይላል በሚል በሱ ግራውንድ በጣም ብዙ ነገሮችን አንስተን እንወያያለን። ፕሊስ የትም እንዳትሄዱ። በየትኛውም አይነት ሁኔታ ሆናችሁ ድራይቭ እያደረጋችሁ ቤታችሁ ውስጥ ሆናችሁ በማንኛውም ሁኔታ ውስጥ ሆናችሁ እኛን የምትሰሙ ሰዎች ፕሊስ ሼር አድርጉ ከጓደኞቻችሁ ጋር። በትዕግስት ደግሞ ፕሮግራሙ እስኪያልቅ ድረስ ተከታተሉን። የምናስተላልፈውን መልእክት ከቤተሰቦቻችሁ ጋር ሼር አድርጉልን። አሁን በመጀመሪያ እንግዳዬን ዌልካም ማለት ፈልጋለሁ። እንግዳዬ እንኳን ደህና መጣ። እንኳን ደህና ቆየሽ። በጣም አመሰግናለሁ። ስምህን አስተዋውቀንና ከዛ ወደ ዲስከሽናችን እንሄዳለን። ስሜ ሻራው አለማየሁ ይባላል። የስነ ልቦና ባለሙያ ነኝ። በሙያዬ ደግሞ ካውንስለር ነኝ። በኃላፊነቴ የሪርሻ የስልጣንና ማማከር አገልግሎት ዋና ስራ አስኪያጅ። ሻሮን በጣም አመሰግናለሁ እዚህ ድረስ ስለመጣ ካለ ጊዜ ስለሰጠህ ከልቤ አመሰግናለሁ። ቴንክ ዩ። ዛሬ እንግዲህ የምናወራው አንገብጋቢ ጉዳይ ነው። ብዙ ኮንትሮቨርሲ የሆኑ ነገሮች አሉ out there። ግን መጽሐፍ ቅዱስ ምን ይላል? ሪሊ መጽሐፍ ቅዱስ ምን ይላል? ምን ይናገረናል የሚለውን ነገር እንወያያለን። ስለ ሴትነትና ስለ ወንድነት እንግዲህ መጽሐፍ ቅዱስ ምን ይላል? ሴትነትና ወንድነት ሲነሳ አሉ የእግዚአብሔር ቃል ስፔሲፊክሊ የተጻፉ አሉና እነሱን እንዴት እናያቸዋለን? ምንድነው የሚለው? እንግዲህ መጽሐፍ ቅዱሳዊ ሴትነትና ወንድነትን በምናስብበት ጊዜ እንደ አጠቃላይ የእግዚአብሔር ቃል ስለ ወንድነትና ስለ ሴትነት የሚናገረውን ቃል ማለታችን ነው በዋነኛነት። ነገር ግን የብዙ ግጭቶችና ከነዚህ ከሴትነትና ከወንድነት ጋር ተገናኝቶ ያሉ አጠቃላይ ጭቅጭቆች የመጀመሪያው መነሻ ስንመለከት መጽሐፍ ቅዱስ ወደሚለው ነገር ነው የሚወስደንና ወይ እሱን አለማወቅ ወይ ደግሞ አውቆም አለመታዘዝ ይሆናል እንዲህ አይነት ችግሩን የሚፈጥረው ማለት ነው። የእግዚአብሔር ቃል በዘፍጥረት 1 ላይ ኢስታብሊሽ ካደረጋቸው ወይም ደግሞ አስቀድሞ ካስቀመጣቸው ነገሮች አንዱ ወደ 1:27 ላይ የእግዚአብሔር ቃል ሲናገር እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። ጾታዊ ማንነት ተፈጥሯዊ እንደሆነ ይነግረናል። ተምሯዊ አይደለም ማለት ነው። ወይም ደግሞ ባህላዊ አይደለም። ወይም ደግሞ በየትኛውም ማህበራዊ ቼንጆች የሚለወጥ ነገር አይደለም። የሚወስነው በተፈጥሮ ነው ማለት ነው። በተምሮ አይደለም ማለት ነው። ሌላኛው እንደገና ደግሞ የሚያረገው እግዚአብሔር ነው ማለት ነው። ስለዚህ ሰርጂን አይደለም ወይም ደግሞ እኛ ውስጥ የሚቀመጥ ከጊዜ በኋላ የሚመጣ አስተሳሰብ ያንን ነገር ማድረግ አይችልም። ወይም ደግሞ ይሄ ከወንድነትና ከሴትነት ጋር ታይዞ የሚነሳ ማለት የትኛውም ሰው ጀንደር ኒውትራል ወይም ደግሞ ጾታው ልክ ኒውትራል ተደርጎ እነሱ
ከነሱ ፈቃድ ጋር በተያያዘ ሰዎች በራሳቸው ላይ የፈለጉትን ነገር እንደሚያደርጉ የሚያሳይና ከዛ ጋር ተገናኝቶ የሚመጡ በጣም ብዙ ጣጣዎች አሉ። ስለዚህ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ ባዮሎጂካሊ ዲተርሚንድ ነው ማለት ነው። እግዚአብሔር ነው ያደረገው ማለት ነው። ምርጫው የኛም አይደለም። ሆነን የተገኘነውን ነገር መቀበል ነው ያለብን። ለዛ ነው እግዚአብሔር ሰራን እኛም አይደለንም የሚል እግዚአብሔር ቃል። እንግዲህ የተፈጠርንበት ተፈጥሮ አለ። እግዚአብሔር ወንድ ሴት አድርጎ ሲፈጥረንና ያ የተፈጠርንበት ሚና ምንድን ነው? እንግዲህ ሚና ስንል ብዙዎቻችን በተለይ ደግሞ ትምህርት ቀመስ የሆነና አካላት ብዙ ጊዜ የምናስበው ላይክ ቤት ሴት ሰራለች ማን ነው ሴት በአብዛኛውን የቤት ስራ ነው የምትሰራው፣ ወንድ ደግሞ በውጭ ያለውን ነገር ነው የሚሰራው ወደሚለው ሳንሄድ በተፈጥሯዊ ማንነታችን የሆናቸው ነገሮች አሉ። አሁን ለምሳሌ ልጅ ማርገዝን የተሰጣት የሲድ ተቀባይ ሆና እንቁላል የምታዘጋጀው ሴት ናት። ያ በተፈጥሮ የሆነችው የተሰጠችው ነገር ነው። ወንድ ደግሞ ኢዝ አ ሲድ ቢረር። በጣም የሚገርመው ነገር ብዙ ወንዶችን ስንመለከት ስም የሚጠራው በአባት ስም ነው እና እንደውም ይሄ ከፌሚኒዝም ጋር በተያያዘ እንዴት በአባት ስም ይጠራል ብዙ ሰዎች ምናምን ነገር ይላሉ። በጣም የሚገርመው ነገር ግን መጽሐፍ ቅዱሳዊ መሰረት አለው። ለምንድን ነው ይሄንን የምለው? እግዚአብሔር መጀመሪያ የፈጠረው ወንድን ነው። ሶ በተሳሳተ መንገድ ብዙ ነገር እሰማለሁ። የማህበረሰብ መሰረት ቤተሰብ ነው ይላሉ። አይደለም። የማህበረሰብ መሰረት ወንድ ነው። የሚገርመው ነገር አዳምና ሔዋን ኃጢአት በሰሩበት ጊዜ መጀመሪያ ኃጢአት የሰረችው ሔዋን ነች። ነገር ግን ዓለም ላይ ምንም አልሆነም እሱን እስከሚያገኘው ድረስ። ምክንያቱም አጠቃላይ የሰው መሰረትና የማህበረሰብ መሰረት የተቀመጠው አዳም ላይ ነበር። because he is a seed bearer and a progenitor ስለሆነ ወንድ መጀመሪያ ማጥፋት የፈለገው ማንን ነው? አዳምን ነው። መጽሐፍ ቅዱስ ኃጢአት ወደ ዓለም በሔዋን በኩል ገባ አይልም፣ በአዳም በኩል ገባ ነው። ስለዚህ is a foundation የሰውነት የማህበረሰብ አጠቃላይ ሌሎቹ በሙሉ ወንድ ላይ ነው የሚቆሙት። ስለዚህ በወንድ የምንጠራበት ምክንያት ወይም ደግሞ ጄኔአሎጂ ወይም ደግሞ ትውልድ ሲጠራ በወንድ የሚጠራበት ምክንያት ወንድ is a seed bearer ስለሆነ ነው። ዛሬ በተለያየ መንገድ እሱን ለመተካት ብዙ ነገር ሲደረግ እንመለከታለን። ሴት ደግሞ she is a receiver ተቀባይ ነች። የሴትን ተፈጥሮ በምንመለከትበት ጊዜ ኢቭን ስርዓተ ጾታን ስንመለከት ወንድ ሰጪ ነው፣ ሴት ተቀባይ ነች። በጣም የሚገርመው ነገር የነው ራሱ እኮ በእንግሊዝኛ ብናነበው ማን ይልና ሴትን ውማን ውምብ ማን with the womb so ሪሲቨር ነች ማለት ነው። አይታችሁ ከሆነ ለምሳሌ የሴት ተፈጥሯዊ ማንነት ብዙ ጊዜ ተቀባይ ስለሆነች ሴት ለምሳሌ ስጦታ ባሏ ሲሰጣት ወይም የሚወዳት በጣም ደስ ይላታል። ስለማታረግ አይደለም እሷ ወይም እሷ ስለሚያቀታት ምናምን ሳይሆን በተፈጥሮ ተቀባይ ስለሆነች። አይተሽ ከሆነ ደግሞ ሌላው የወንድን ማንነት ብንመለከት ለምሳሌ ወንድ ፕሮቫይደር ነው፣ ሰጪ ነው። ለዛ ነው የሚገርመው ነገር በመጀመሪያ እግዚአብሔር ከፈጠረው በኋላ አዳምን ስራን የሰጠው ሴት አይደለም። ምክንያቱም is meant to be a provider ሰጪ ስለሆነ አድራጊ ስለሆነ። ምሳሌ መጽሐፍ ላይም የእግዚአብሔር ቃል ሲናገር ቤትና ባለጠግነት ከአባቶች ቤት ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ሲል ይሄ ምንጩን ብቻ አይደለም የሚናገረው ኦርደሩንም ነው። ቤትና ባለጠግነት ከአባቶች ቤት ይወረሳል፣ መጀመሪያ ይዞታ መኖር አለበት። ለዛ ነው ብዙ ጊዜ ልክ ያልሆነ ክስ ሲከሰሱ ሰማለሁ። ሴቶች ማቴሪያሊስት ናቸው ይባላል። ለምሳሌ አይገርም? it's not negative for a woman to be a materialist ምክንያቱም እሱ ፕሮቫይደር ስለሆነ። ነገር ግን ሁሉም ስተት የምንሰራው ተፈጥሯዊ ዝንባሌያችንን ከልክ በላይ ከለጠጥነው ነው። ልክ ነው። ሴት አላግባብ ማቴሪያሊስት ልትሆን ትችላለች። ማቴሪያሊዝም ልክ አይደለም። ነገር ግን መጠበቅን ራሱ እንደ ማቴሪያሊስት የሚቆጥሩ አሉ። ምክንያቱም ሴት ተቀባይ ስለሆነች ወንድ ደግሞ አድራጊ ስለሆነ ማለት። ይሄ ማለት ግን ሴት ወጥታ ልትሰራችልም ልትሰጣችልም እያልኩ ግን አይደለም። ተፈጥሯዊ ማንነታችንን ነው።
በዚህ ሾው ሁሉንም የወንድና የሴትን ተፈጥሯዊ ማንነቶች በሙሉ ዘርዝረን አንጨርስም፣ ግን እነዚህ መሰረታዊ እንትኖች ናቸው። ሴት እንግዲህ ኬር ጊቨር ነች እንደምናውቀው። ምክንያቱም በተፈጥሮ ስለ ወንድና ስለ ሴት ግንኙነት ኤፌሶን 5:21 ጀምሮ ሲዘረዝር ምን ይላል? ባል ሚስቱን እንዲወድ ያዝና ምን ብሎ ይናገራል? ሚስቱን የሚወድ የገዛ ስጋውን ይወዳል ይልና እሱም ምን ያደርጋል? ይንከባከባታል፣ ይጠብቃታል። በጣም እኮ ነው የሚገርመው። ሴት እንክብካቤ ማድረግ አለበት ወንድ። የእንክብካቤ ኒድ አላት ማለት ነው። ኬር ትፈልጋለች ማለት ነው። እሷም ኬር ግበር ነች፣ ግን አት ሴም ታይም ደግሞ ኬርን ሺ ወንትስ ቱ ኤክስፒሪየንስ ከባሏ ማለት ነው። ፈርዘር ራይቲንግ በኋላ በደንብ እናወራበታለን እዚህ ላይ ስንመጣ። እነዚህ ተፈጥሯዊ ማንነቶች ሴትን ስንመለከት በተወሰነ መልኩ ሶፍት ነች። ኢቨን ተክለሰውነቷን በምንመለከትበት ጊዜ ወንድ ደግሞ ራፍ ነው። ምክንያቱም ፕሮቴክተር ስለሆነ፣ የቤተሰቡ ጠባቂ ስለሆነ። ለዛ ነው ወንድ ለምሳሌ ስፖርት ቢሰራም ባይሰራም ቢት ማስኩላር አይደል በተፈጥሮ ራሱ። ምክንያቱም የቤተሰቡ ጠባቂ ስለሆነ። አይተሽ ከሆነ በጣም ፈሪ የሚባለው ወንድ ከሚስቱ ጋር ሲሆን ጀግና ነው የሚሆነው። ምክንያቱም በተፈጥሮ የተሰጠ ነገር ስለሆነ ማለት ነው። ሴት ደግሞ ሺ ፊል ሰኪውርድ ከባሏ ጋር ወይም ደግሞ ከጓደኛዋ ጋር በምትሆንበት ጊዜ አትራክት እንድታረግ የተፈጠረች ስለሆነች የሴት ሰውነትን ስንመለከት በተወሰነ መልኩ እንደ ወንድ ራፍ አይደለችም። ሺ ኢዝ አ ቢት ሶፍት። በኋላ እናየዋለን። ዊከር ቬዝልም ወይም ደግሞ ሴቶች ደካማ ፍጥረት ናቸውና ሲል የሰውነቷን ማንነትና ስሜታዊ ማንነቷን ነው የሚናገረው። ስለዚህ ወንድ በተፈጥሮ ጠባቂ ነው ማለት ነው። ጠባቂነቱን ሲረሳ ነው ባይዘ ወይ ያንን የጠባቂነቱን ማንነት ወደ አቢዩዝ ሊቀይረው የሚችለው ፖቴንሻሊ ማለት ነው። እነዚህ ናቸው ከሞላ ጎደል። ግን በስፋት እንግዲህ ሌላውን አየራችን እንዳንወስደው እንግዲህ በጣም ብዙ አከራካሪው ነገር አየን። አሁን በተፈጥሮ የተሰጣቸውን ነገር ሴትና ወንድ እኩል ናቸው ይባለውን ነገር እንዴት ታየዋለህ? አብሶሉትሊ። ምናልባት በእንግሊዝኛ ብናገርና ከዛ ወደ አማርኛ መልሰው they are equal in essence but different in function። ይህንን ከመጽሐፍ ቅዱስ ማውራት እንችላለን። ሰውን በመልካችን እንደ ምሳሌያችን እንፍጠር አለና ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ ኢን ኤሰንስ ሁለቱም ምንድነው የተጋሩት ማለት ነው? የእግዚአብሔርን መልክና ምሳሌ የተፈጠሩት ማለት ነው። ከዛ ይቀጥልና ትእዛዝ ይሰጣቸዋል በክሪኤሽን ላይ ወይም ደግሞ በፍጥረት ላይ እንዲነግሱ፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም ሲል እኔ ሁሌ የምጠይቀውና የምለው ነገር አለ። እስቲ ሴት አለችው የዛ የሚገዙት ውስጥ? ሐሳብ ውስጥ የለችም፣ እንስሳት ውስጥ የለችም፣ ዛፍ ውስጥ የለችም። እሷም አብራ የምትገዛ ነች ማለት። ይሄድና እንደገና ደግሞ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 ጀምረን እስከ 7 ድረስ በምናይበት ጊዜ ምንድነው የሚለው? እናንተ ወንዶች ሴቶች ደካማ ፍጥረት ናቸውና በማስተዋል አብራችሁ ኑሩ፣ እነሱም ከእናንተ ጋር ጸጋን የሚወርሱ ናቸው ይላል። ስለዚህ ይህም እኩልነታቸውን ነው የሚናገረው። እሱ ብቻ አይደለም። በገላትያ 3:28 ላይ እግዚአብሔር ቃል ሲናገር አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ እስኩስቴ የለም ይልና ወንድ የለም፣ ሴት የለም፣ ሁሉ በክርስቶስ አንድ ናቸው። ኢት ሚንስ እኩል ናቸው ማለት ነው። እንደው በጣም የለጠጥኩት ከመሰላቸው ባሪያ የለም ጨዋ የለም የሚለው ቃል ምንድነው የሚያሳየው? ሶሻል ሃይራርኪን አይደለም? የለም ይሄ ሁሉ። ስለዚህ ለምንድን ነው ታዲያ የኖረው በዘመናት ውስጥ በምንልበት ጊዜ የውድቀት ነጸብራቅ እንጂ የእግዚአብሔር ፕሪስክራይብድ ወይም ደግሞ ኦሪጂናል ሐሳብ አይደለም። ባይዘወይ ብዙ ሰዎች ፕራክቲስ አይተው ነው ይሄ ነው የሚሉት፣ ግን አይደለም። ለምሳሌ ኢየሱስ ክርስቶስ ስለ ፍቺ በተናገረ ጊዜ ምንድነው ያለው? ታዲያ ለምንድን ነው ፍቺ ያለው? እንዲህ ከሆነማ ማግባት አይቻልም፣ መፍታት አይቻልም ምናምን ነገር ባለ ጊዜ ማለት ነው። ከዛ ወዴት ነው የወሰዳቸው?
አስቀድሞ ግን እንዲህ አልነበረም ብሎ የፍጥረት ስርዓት ሲመሰረት የሆነውን ነገር ነው ያሳያቸው። ስለዚህ ፕራክቲስ ወይም ደግሞ ልምምድ ወይም ልማድ የአንድን ነገር እውነተኝነት አያሳይም። ቃሉ ነው እውነት፣ በቃሉ መመራት ነው እውነት። ስለዚህ እኩል ነው፣ ግን በሚናም ሊሆኑ ይችላሉ፣ ሊለያዩ ይችላሉ። አንዳንድ የተለያዩ የሚነሱ ነገሮች አሉ ከዚህ ጋር በተገናኘ ማለት አሁን ለምሳሌ አይ ወንድና ሴትማ ይተናነሳሉ ይላሉ። እንዴት አንዱ የሚያነሱት ምንድነው ሚስት እኮ የወንድ ረዳት ነች ይላሉ። እንደው በዚህ ከተነሳን እኮ ምንሸንፈው እኛ ወንዶች ነን። ምክንያቱም የሚረዳ ነው የሚበልጠው፣ የሚረዳ አይደለም። በዛም ከሆነ ማለት ነው ኮምፕሊትሊ እሱን አላገኘ ነው። አንዳንዶቹ የሚጠቅሱት ደግሞ መንፈሳዊ ስልጣንን ነው። ለምሳሌ የወንድ ራስ ማን ነው ይላል። ማን ነው? የሴት ራስ ማን ነው? ወንድ። የወንድ ራስ ክርስቶስ፣ የክርስቶስ ራስ ራስነት የመበላለጫ ምክንያት ከሆነ በስላሴ መካከልም መበላለጥ አለ ማለት ነው። እሱ የሚያሳየው ስለ መንፈሳዊ ኦርደር ወይም ስለ መንፈሳዊ ስልጣን እንጂ በሰዎች ስለመበላለጥ አይደለም። እኔ ለምሳሌ አንድን ሰው ባለኝ ፖዚሽን ልበልጠው እችላለሁ፣ በሰውነት ግን አልበልጠው። እሱም እንደኔ ሰው ነው፣ ምክንያቱም የእግዚአብሔርን ምስል ስለተጋራ ማለት ነው። እንግዲህ መጽሐፍ ቅዱስ ስናይ ቅድም እንዳልከው ደካማ ፍጥረቶች ናቸው። ትገዛ ሮንግሊ በጣም ቱ ዘ ኤክስቴንት ምንሄዳለን። ደሞም ይሄንን ፍራቻ ቀደም እያልን ነበር። ፌሚኒዝም ቱ ዘ ኤክስትሪም ደግሞ የሚሄድበት ደግሞ ነገር ደግሞ አለ። አይ ቲንክ የእግዚአብሔር ቃል ራሱ እያልከኝ ነበር ቅድም በትክክል ራሱ ይግዛ ማለት ራስ ነው ማለት ሪሊ ምን ማለት ነው ለሴት። ከዛ ደግሞ ደካማ ፍጥረት ነው ነች ማለት ሪሊ ምን ማለት ነው እያልክ ነበርና እንደ አታክ የምናደርግባቸው ዌፐኖቻችን ናቸው የምንወጋጋባቸው አደረግነው ይሄንን ነገርና እንደ አንዳንዴ ማኒፕሌት ማድረጊያም ሆኗል። ስፔሻሊ በቤተ ክርስቲያን ውስጥና ቅድም በኋላ እናነሳዋለን ምን ያህል እነዚህ ቃሎች ምን ያህል ስንት ነፍሱን እንዳጣ ብዙ ቤተሰብ እንደተበተነ እናወራለንና እነዚህ ቃላቶች ዌፐን አይደሉም፣ ፍቻቸውም እኛ እንደምንለው አይደለም እያልክ ነበርና እስኪ እሱን አስረዳ። ራስ የሚለው ቃል ለየት ካለ ግሪክ ቃል ነው የመጣው which means ኬፋሌ ምንጭ ማለት ነው። አሁን አንዳንዶች ደግሞ የቃላት ጨዋታ ይመስላቸውም አሉ። አይተሽ ከሆነ ስለ ስልጣን ሲናገር ምን ይላል? ሴት ከወንድ ተገኝታለችና ሴት ትባል አለ። በመላክ እዚህ ምድር ውስጥ ባለ ባይዘወይ ምድር አጠቃላይ ደግሞ ዩኒቨርስ በሁለት ስርዓት ነው የሚተዳደሩት። አንደኛው በገቨርንመንት ነው፣ እግዚአብሔር ባስቀመጠው የመንግስት ስርዓት ነው። ሁለተኛው ደግሞ በጸጋ ነው። አሁን ግን ስለ መንግስት ስለሆነ የምናወራው በእግዚአብሔር መንግስት ውስጥ ኦቶሪቲ አለ፣ ስልጣን አለ። ወደ ስልጣን በምንመጣበት ጊዜ መጀመሪያ ወደ ምድር ፈንክሽናል ሆኖ የተላከው ኢየሱስ ስለሆነ ኢየሱስ የማን ራስ ሆነ ማለት ነው? የወንድ ራስ ሆነ። ሴት ከማን ተገኝታለች? ከወንድ ተገኝታለች። ሄድ ማለት ምን ማለት ነው ብለናል? ምንጭ ነው ብለናል። የሴቷ ምንጭ ማን ነው? ወንድ ነው። ስለዚህ ራስ የሆነው በዛ ሴንስ ነው እንጂ ሰው በመሆን ስለሚበልጣት አይደለም ማለት ነው። ለምሳሌ በልጆቻችን ላይ ወላጅ ስልጣን አለው። በሰውነት አንበልጣቸው። እነሱ ድመት ወይ ውሻ ወይም ደግሞ ሰብ ሂውማን አለ። እሱ ነው የሚያሳየው ማለት ነው። አሁን ፕራክቲካሊ እንመልከት። ሰዎች ስለ መንፈሳዊ ስልጣን ሳይረዱ ሲቀሩ ስልጣንን አቢዩዝ ያደርጋሉ። አቢዩዝ ማለት ራሱ ምን ማለት ነው? አብኖርማል ዩዝ ኦፍ ኤ ቲንግ ምን ማለት ነው? የአንድ ነገር የተደረገበትን ዓላማ ሳናቀው ስንቀር ወይም ደግሞ ዓላማውን አውቀን ስናምጽ አቢዩዝ ይባላል። እሱም አንዱ አቢዩዝ ከተደረጉት ነገሮች አንዱ እሱ ነው። በተግባር ነው የዘብዴዎስ ልጆች የሚባሉ እናታቸውን ኢየሱስ ጋር ሽማግሌ ላኩ።
ምንድነው እባክህ አንድ ነገር ለምንሃለሁ አለችው። ስለ ስልጣን አጠቃቀም ምንድነው ብሎ ሲጠይቃት እባክህ አንደኛውን በቀኝ ሌላኛውን በግራ አስቀምጥልኝ አለችው። አንደኛውን ቀኝ አዝማች በኢትዮጵያ ቋንቋ አንደኛውን ግራ አዝማች አድርግልኝ እባክህ። ከዛ አይ በቀኝና በግራ ማድረግ የኔ አይደለም የአባቴ ነው፣ ነገር ግን ይህን ጽዋ ልጠጡ ትችላላችሁ ሲል እንችላለን አሉ ያው በጭፍን። ከዛ በኋላ እንግዲህ ይህን ጥያቄ የጠየቁት በስልጣን ደቀ መዛሙርቱ እየተጨቃጨቁ ነበር። በጣም የሚገርመው ነገር ስልጣን ያስቀመጠበት መንገድ በጣም ነው የሚገርመው። ምን አለ? አይ ይሄ የኔ አይደለም፣ በቀኝና በግራ ማስቀመጥ የኔ ሳይሆን የአባቴ ነው አለና ከዛ ምን አለ? የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም አለ። ፊተኛ ሊሆን የሚወድ ምን አለ? የሁሉ የበላይ ሊሆን የሚወድ እንግሊዝኛው ቃል ስሌቭ ነው የሚለው። ቦንድ ስሌቭ ማለት ምን ማለት ነው? ባይ ዘ ወይ በዚህ በዓለም ስርዓት ዌይተር ወይም ዌይትረስ የሚለው ቃል አገልጋይ ከሚለው የመጣ ቃል ነው። ምን ማለት ነው? በር ላይ ቆሞ የሚጠብቅ የጌታውን ፍቃድ ለማድረግ ሁሌ የተዘጋጀ ሰው ማለት ነው። ጴጥሮስ እግሬን ልጠብ ስለው ጌታ አለ። እንዴት አንተ ጌታ የሆነው ሳለ ብዙ ሰው የሚመስለው ለኢየሱስ በጣም ተጨንቆ ነው የሚመስለው። እሱ የስልጣን ፍላጎት ስለነበረው ነገም እኔ እንደዚህ ላደርግ ነው። yes ስለዚህ ስልጣን የተረዳንበት ስልጣን መገልገያ አይደለም ማገልገያ ነው። አይታችሁ ከሆነ አሁን ለምሳሌ ፕራይም ሚኒስተር ማለት ዋና አገልጋይ እንጂ ዋና ተገልጋይ ማለት አይደለም። ኢየሱስ ክርስቶስ በዛ ሁኔታ ውስጥ የነገራቸው ነገር ምንድነው በምንልበት ጊዜ በዛ ሁኔታ ውስጥ የነገራቸው ምንድነው? በአሕዛብ ዘንድ እንደዚህ አለ፣ በእናንተ ዘንድ ግን እንደዚህ አቢዩዝ ያደረግነው ይህንን ስፒሪቹዋል ኦቶሪቲ የሚናገረው እንደዛ ከሆነ አቢዩዝ አድርገነዋል ማለት ነው። ለምን? ስላልተረዳ ነው፣ ስላልተገነዘብ። ኦኬ በጣም ሲምፕል የሆነ አረዳድ መውሰድ እንችላለን። ምንድነው እሱ? ሚስትን መጣና አድሬስ የሚያደርገው ለየብቻቸው ነው። ባይዘው መጀመሪያ ሚስትህን ምን በላት አለው? ውደዳት። እሷ ጋር መጣና ምን አለ? ለባልሽ መገዛዛት ቢሆን ኖሮ እሷ ላይ መሰልጠን ቢሆን ኖሮ ለባል ምን ነበር ማለት የነበረበት? ግዛት። ቃሉን አልተረዳነውም እምለው ለዛ ነው። እና እንዲሁም አንድ በጣም የተወደዱ የእግዚአብሔር ሰው የተናገሩት ነው ምን ያለው የሰማሁት ሌላ ሰው ነው የነገረኝና ትልቁ ችግር በባልና ሚስት ግንኙነት ውስጥ አለ ሁሉም ሰው የራሱን የሥራ መዝርዝር አያነብም። ምክንያቱም በቤተሰብ መካከል ውስጥ በባልና ሚስት መካከል የሚፈጠረው ግጭት ለምንድነው ማትገዢው ስትባል አይወደኝም ትላለች። ለምንድነው ማትወዳት ሲባል አትገዛልኝም ይላል። ነገር ግን ሁሉም ሰው ይሄንን ሳይክል ለመስበር ሁሉም ሰው የራሱን ዲዩቲ አውቆ ሲሰራ ሁሉም በተፈጥሯዊ ሂደቱን ጠብቆ ይመጣል። ለዛ ነው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ከናንተ መካከል የማያምኑ ባሎች ካሏችሁ በቃል ሳይሆን በተግባር መታዘን አስተምሯቸው ይላል። መጽሐፉ እኮ እንዲህ ነው የሚለው፣ ምናምን አይደለም። መጀመሪያ እስቲ ሆናችሁ ያዋቸው በእናንተ ውስጥ ክርስቶስን ይዩ ይመጣና እሺ ላቨር እንዴት ነው? ቅድም እንደውም ዲፋይን ለማድረግ በምንሞክርበት ጊዜ እንደውም አላግባብ ብዙ ነገሮችን ውስጥ ነው የገባ ነው። እንደው ለዛሬው ለዚህ ፖድካስት ወንድ ሰርቫንት ሊደር ነው፣ አገልጋይ መሪ። አገልጋይ ምን እንደሆነ ትንሽ አወራለሁ። ሴት ደግሞ he is a servant leader, he is a loving leader። እሷ ደግሞ helpful ወይም respectful helper ነች፣ ወይም ደግሞ አክባሪ አጋዥ። እሱ ደግሞ ራሱን የሰዋ መሪ ወይም ደግሞ አገልጋይ ነው። ለማ ለሷ ኦኬ
ስሌቭ ማለት ምን ማለት ነው? ሰርቫንት የሚለው ፕሪስት የሚሉትን ኦሪጂናሊ ቃሎቹን በደንብ በምናጠናበት ጊዜ ሩታቸው ቦንድ ስሌቭ ነው። ስሌቭ ማለት ወይም ደግሞ ሎሌ ማለት የራሱ ይዞታ የሌለው የራሱ መብት የሌለው ለጌታው የሚኖር ማለት ይሄ ነው። እኛም ቦስ ለምንድን ነው ታዲያ የምናደርገው? ስላልሆን ነዋ። ገብቶን ስላልሆን ገብቶን ስላልገባብንም ማለት እንችላለን አይደል? ምክንያቱም መንፈስ ገባብኝ ያቆመኝም ይላል ሕዝቅኤል። አንድ ነገር ሲገባን በደንብ ሲገባብን እንቆማለን እኮ። ያንን በደንብ ኤክስፕረስ ማድረግ እንችላለን፣ ኤክስፒሪየንስ ማድረግ እንችላለን። ሶ ምን ይላል? ክርስቶስ ቤተክርስቲያንን እንደወደዳት እንዲሁ ሚስቶቻችሁን ውደዱ። እሱ ምን አድርጎ ይላል? ሞቶ ለማ ለቤተክርስቲያን። ስለዚህ ሚስትህን ውደዳት ሲባል የመውደድን ጆብ ዲስክሪፕሽን እየዘረዘረ ሲናገር አንዱ ለሚስቱ ይሞታል ነው የሚለው። ከዛስ እንደ ራሱ ይወዳታል። ምን እያደረገ? ይንከባከባታል፣ ኒውሪሽ ያረጋታል ይላል። በፊቷ ነውርና መጨማደድ የሌለባት ንጽሕትና ድንግል የሆነችን ቤተክርስቲያን ለራሱ ሊያቀርብ ይተጋል ይላል። ኦ ማይ ጋድ። ስለዚህ እሷ ላይ የምናየው ዴፊሲት የኛ መስራትና ያለ መስራት ነጸብራቅ ነው ማለት ነው። ሰሚሽን የሚለውን ቃል በምንወስድበት ጊዜ ደግሞ ሰሚሽን ሰብ ማለት አንደር ማለት ነው። ሚሽን ደግሞ ተልኮ ማለት ነው። በሆነ ሰው ስር ሆኖ መላክ ማለት ነው። ይህንን ለሁሉም ሰው በሚገባው ቋንቋ ለመናገር ልሞክር። ለምሳሌ አንድ የሚሰራ ፕሮጀክት ቢኖር እዛ ፕሮጀክት ላይ የፕሮጀክት መሪ ሊኖር ይችላል። ሌሎቹ በሙሉ ሁሉም ሰው የየራሱ የሆነ ተግባር አለው። ያንን ተግባራቸውን ሄደው ያከናውናሉ ወይም ደግሞ ያንን ተግባራቸውን ይሰራሉ። ራይት? ያነሱ ሰዎች ናቸው ማለት ነው። ከዛ በዛ ሰው ሚሽን ውስጥ መሆናቸው፣ በዛ ሰው ኦርደር ውስጥ መሆናቸው አይደለም። በዛ ሰው ሚሽን ውስጥ ናቸው ማለት በዛ ሰው ኦርደር ውስጥ ናቸው እንጂ ሰውነታቸው ፈንክሽናቸው አይቀንስም። ሶ ሰሚሽን ፕራይመርሊ ኢቨን ኦቢዲየንስ አይደለም፣ ኢትስ አን አቲቲዩድ። ለምን በይ ለምሳሌ መንፈሳዊ ስልጣን ላይ ሁለት አይነት መልክ ነው ያለው የሚታዘዝ ሰው የሚያደርገው። አንደኛው ሰሚሽን አቲቲዩድናል ነው። ይሄ አብሶሊት ነው፣ የማይቀየር ነው። ለምን በምንበት ጊዜ የአመለካከት ጉዳይ ስለሆነ። ለምሳሌ ትዝ ካላችሁ ዳንኤል ላቆምኩት ምስል ስገድ አለው። ንጉሥ ሆይ 1000 ዓመት ንገሥ አለው። አቲቲዩድናል። ላቆም ሰው ምስል ግን አልሰግድም። ለምን? ከእግዚአብሔር አጠቃላይ ሕግጋት ተቃራኒ ስለሆነ። ወንድ ሴት ባሏ ያላትን በሙሉ ታደርጋለች ማለት አይደለም። ኢን ዘ ኔም ኦፍ ኦቢዲየንስ። ሲጀመር ኦቢዲየንስ ኮንዲሽናል ነው። ምክንያቱም መሰረታዊ በሆነ መልኩ ከእግዚአብሔር ቃል አለመጣረሱን እርግጠኛ መሆን አለባት። ምክንያቱም ብላይንድሊ የምናደርገው ነገር የለም። ሐዋርያት ሥራ ላይ ይህን ወንጌል እንዳሰብኩ 4 ነው 5 አካባቢ ላይ ሲነግራቸው ወንጌል እንዳሰብኩ አሏቸው። አይ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። ስለዚህ መታዘዝ ቅድመ ሁኔታዊ ነው። ለምን? ኢንዲፔንደንስ የታዘዝነው ነገር ወይም አርጎ የተባልነው ነገር እንደ እግዚአብሔር ቃል መሆኑን ማረጋገጥ አለብን። ሰሚሽን ግን የአመለካከት ጉዳይ ስለሆነ አናመጽም። ምክንያቱም እያመጽን ያለነው በእግዚአብሔር ኦርደር ላይ ስለሆነ ማለት ነው። ስለዚህ ሁለቱንም መለየት ያስፈልጋል። ሄልፐር በምትሆንበት ጊዜ ያነሰ ሚና አይደለም ያላት። ለምሳሌ አሜሪካ ለኢትዮጵያ ብዙ ነገር ትረዳለች። ስለዚህ ከኢትዮጵያ ያነሰች ነች ማለት ነው አሜሪካ። sometimes ይሄ በስሜታችንና እኛ በምንፈልገው ዙሪያ በፍላጎታችን ዙሪያ አንድ ነገር ለመተርጎም በምንሞክርበት ጊዜ የሚገጥመን ፈተና ነው አሁን የገጠመን። በተለይ በቤተክርስቲያን ውስጥ ያለውን ኦርደር፣ በተለይ በሴትና በወንድ ግንኙነት አኳያ ያለውን ነገር ማለት ነው። ምክንያቱም አይተሽ ከሆነ ኤፌሶን 5 ሙሉውን ብናነበው ከመጀመሪያው በመንፈስ ስለመሞላት ተናግሮ ነው መጨረሻ ላይ ስለ ቤተሰብ የሚናገረው ማለት ነው። ለእግዚአብሔር የተገዛ ሰው የሚገርመው ነገር እነዛን ሲያደርግ በእግዚአብሔር መንፈስ
ተሞልቶና ተመርቶ ነው የሚያደርገው። ስለዚህ የጌታን ፈቃድ ለማድረግ የተዘጋጀ ሰው ነው ማለት ነው። ይህንን ራሱ በቅጡ ተረቶ በቅጡ የሚተገብረው ምክንያቱም humanly impossible ስለሆነ ነገሩ። በጣም ልጠይቅህ ነበር ታዲያ ምንድነው የሚቸግረን? ለምንድነው የምንቸገረው? አሁን በተለይ የወንዱ ዲስክሪፕሽን እኔ በጣም ነው የሚያስፈራኝ። እንዴ ክርስቶስ እንደሞተላት ውደዳት፣ ጠብቃት፣ ተንከባከባት ኢትስ በጣም አሎት። ግን እንደዛ ያለበት ምክንያት ፖቴንሻል ሳያስቀምጥ አላለም። is capable to do that ያንን አስቀምጦ ነውና ምን ነው ቸገረንሳ? ሴቶች ያንን ለመሆን ቸገረን፣ ወንዶችም ያለመሆን በጣም በተለይ ግን የወንዶች ተጽዕኖ ሴት ስለሆንኩ አይደለም እንዳልከው ነው። ምንጭ ስለሆኑ ከነሱ ሲመጣ እኔ ባለ ትዳር ነኝ አውቃለሁና ሲመጣ ከነሱ it's amazing በጣም የሚገርም ነው። ለምንድን ነው እንደዛ የሆነው? ዋው it's amazing እሱ ራሱ ምክንያቱም አይተሽ ከሆነ ልክ ዘፍጥረት ላይ ውድቀት ከመጣ በኋላ ሴቷ ስሟ ሴት ነበር አይዘው ከወንድ ተገኝታለች ብሎ ምንጭነቷን ብቻ ነው የተናገረው። ልክ ሞት ከነገሰ በኋላ መጣና I think ሽኒሳና ዘርኔ ማለት አዳም ሔዋን። ለምን የሔዋን እናትና በጣም የሚገርመው ነገር በዛው ልክ እዛው ትንሽ ዝቅ ብሎ ጌታ ምን አለ? በዘርህና በዘሯ መካከል ጠላትነትን አኖራለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እሱ ራስህን ይቀጠቅጣል ብሎ የኢየሱስ ክርስቶስን መምጣት በሔዋን በኩል አበሰረ። ስለዚህ ወንድ የሔዋን እናት ነች። ነገር ግን በዛ ውስጥ ወንዱ የተናገረው ነገር was so powerful። በጣም የሚገርመው ነገር ወንድ by very nature ስለሚመራ ኢኒሼተር ነው። ኢኒሼት ያደርጋል። ነገሮች ከሱ ነው የሚጀምሩት። ምክንያቱም መጀመሪያ ምንድነው? ምንጭ። በጣም የሚገርመው ነገር ይሄ የእግዚአብሔር ባህሪ ነው። the word የእግዚአብሔር ቃል ስንጸልይ ምን ብለን የምንጸልየው? ምን ብለን ነው መጀመሪያው ጌታ ሲያስተምረን ጸሎት? አባታችን ሆይ our father in heaven አይደል? ፋዘር የሚለው ቃል በግሪክ አባ በሄብሪው ደግሞ ፓታ ነው። ምን ማለት? ምንጭና አኗሪ ሶርስ ኤንድ ሰስቴነር ማለት ነው። ስለዚህ ወንድ ለሴቷ እንደምንድን ነው የሚያገለግለው ማለት ነው። ለዛ ነው ወንድ የቤቱ ካህን በተገቢ ሁኔታ ካልሆነ እንዴት ቤቱ ሚዝረብል ሊሆን እንደሚችል፣ እንዴት ቤቱ ሊተራመስ እንደሚችል። ለዛ ነው ሮል ሪቨርሳል። አሁን አንዳንድ ጊዜ ብዙ ወንዶች ኦቢዲየንስን ዲማንድ ያደርጋሉ። እኔ የምለው ኮማንድ አድርጉ ነው። ሆናችሁ በመገኘት አድርጓቸው። ዱ ኖት ዲማንድ። ምክንያቱም እኔ ለምሳሌ ለልጆቼ ባይዞ አባታችሁ እንደውም ታውቃላችሁ ካልኩኝ I think there is a stress problem ምክንያቱም አልሆንኩም ማለት ነው ፕራክቲካሊ። ምክንያቱም አሁን አንዳንድ ጊዜ ስፒሪቹዋል ነገር ብዙዎቻችን ኤክስፒሪየንሻል ኖሌጅ አይደለም ያለ ወይም ደግሞ ያወቅነውን በደንብ ተለማምደነው በኤክስፒሪየንስ አይደለም ይሆን ነው። ኢንተሌክቹዋል ኖሌጅ ነው ያለን አብዛኞቻችን እና በዚህ ምክንያት አልኖር ነው። ስላልኖር ነው ክርስቶስን በእኔ ውስጥ አላየችም ሚስቴ፣ ልጆቼ አላዩም። ስለዚህ ምንድነው ማን የላከን ሁሉ አንዳንዴ እኮ ኮንፊውዝ ያደርጋል። እኔ አይ ሪመምበር ባለቤቴ በጣም አንድ ቀልዳ ኖርማሊ ቀልደኛ ሴት አይደለችም እና ተጋብተን ከተወሰነ ጊዜ በኋላ መታወቂያ ልናወጣ ሄድንና የአደጋ ጊዜ ተጠሪ ሲባል የእናቷን ስም ነው የጻፈችውና ተሳስተሽ ነው አለ። አይ ትክክል ነኝ አለኝ። ምን ነው ይላታል። አንዱ አጥቂ እሱ ሊሆን ይችላል ይላል። ወንድ ቤተሰቡን ለመጠበቅ ዲዛይን የተደረገ ስለሆነ በተፈጥሮ እሱን አቢዩስ ሲያደርግ አጥቂ ይሆናል። የምርም ማለት ነው። አሁን ዛሬ የምናያቸው ኤክስትሪም ፌሚኒዝም ቪዎች አንዱ ምንጫቸው ኮራፕትድ የሆነው ወይም ደግሞ የተበላሸው ስርዓት ነው። የሚገርመው አንዱ የሚጠቅሱት ዘፍጥረት 3 ወደ 14 እና 15 ላይ የተጻፈውን ይሄ ምንድነው ስሜቷ ወይም ደግሞ ፍላጎቷ ወደ ባልሽ ይሆናል፣
ባልሽም ገዥሽ ይሆናል ይላል። በጣም የሚገርመው ነገር እሱ እኮ በውድቀት ምክንያት የተፈጠረውን ዲስኦርደር ነው የሚናገረው። እሱ ፕሪስክሪፕሽን መሆን ያለበት አይደለም፣ የሆነውን ነው የተናገረው። በጣም የሚገርም ነገር እኮ ነው። ዛሬ በዓለም ስርዓት ያለውን በምንመለከትበት ጊዜ ሴቶችን አቢዩዝ የሚያደርግ ስርዓት እንኳን ሆኖ ያንን ስርዓት እንዲወዱ ተደርገዋል። ፈቃድሽ ወደ ምንሽ ይሆናል? ወደ ባልሽ ይሆናል። ባልሽም በአንቺ ላይ ምን ያደርጋል? ይሰለጥናል። የሚገርመው ስፒሪቹዋል ኦቶሪቲ በቤተ ክርስቲያንም ይሁን በባልና በሚስት ኮንቴክስት ይሁኑት፣ በሚስት ኮንቴክስት ላቪንግሊ ነው የሚለው። ላቪንግሊ ላቭ ደግሞ የሚታወቀው በተለይ ይሄ ሮማንቲክ ላቭ መጽሐፍ ቅዱስ አያውቀውም። ሳይንሱ የሚለው ሮማንቲክ ላቭ ኢቨን በግንኙነት ኮንቴክስት ውስጥ 2 ዓመት ተኩል ነው የሚቆየው እና እንዲያውም አንድ በጣም የታወቀ የግንኙነት ኤክስፐርት ሲናገር ምን ይላል? እንግዲህ በሮማንቲክ ላቭ የምታምኑ ካላችሁ የሚቆየው 2 ዓመት ተኩል በየ2 ዓመት ተኩሉ እያገባችሁ መፍታት አለባችሁ። ምክንያቱም ላቭ ሳክሪፋይስ ነው፣ መስዋዕትነት ነው። አጋፔ ተብሎ በአንደኛ ቆሮንቶስ ምዕራፍ 13 ላይ የተገለጸውን የእግዚአብሔርን ቃል በምናነብበት ጊዜ በሙሉ አዘር ማይንድነስ ነው። በሙሉ ከኛ ውጪ የሌላኛውን ሰው ዌልፌር እንድናይ ነው የሚያደርጉት። ሶ ለዚህ ወንድ የማትገዛ ሴት ዓለም ላይ ፈልጊ። መገዛት በትክክለኛው ቋንቋና መንገድ ማለት ነው። ስለዚህ ምንድነው የሆነው? ፌሚኒዝም ተነሳ፣ ወይም ደግሞ ይሄ ሴታዊትነት አይ ዶንት ኖ ዋት ዩ ኮል ኢት። እሱ ሲነሳ ልክ እንደ አንታይ ስሌቨሪ ትክክለኛ ነገር ነበር። ምክንያቱም ሴት ከወንድ እኩል ናት። አሴም ታይም እንደገና ደግሞ ሴት በጣም ዲግሬድድ ሆና ነበር። በጣም የሚገርመው ነገር መጽሐፍ ቅዱስ ስናነብ ከሴትና ከልጆች ውጭ ይላል ሲቆጠሩ ነው ራሱ ማይ ጋድ ቁጥር ውስጥ ነበር። ለምንድን ነው ያ የተባለው? በዛ በነበረው ሃይራርኪካል ሶሳይቲ ውስጥ የሴቶች ሚና በጣም አነስተኛ ተደርጎ ነበር። እሱ አሁን የውድቀት ምልክት ነው። ለዛ ነው ቅድም ያየነው ቃል ሴት የለም ወንድ የለም ብሎ እኩልነትን ክርስቶስ ኢየሱስ ሁሉን አንድ አድርጎ እኩል ስታንዲንግ አስቀድሞ ፈጠረበት ቁመና እንዲሆኑ ያደረገበት ምክንያት እሱ ነው። አሁን ውድቀትን ሪፈር እያደረግን ነው። በመካከላችን ያለውን ግንኙነት ለማየት እየሞከርን ያለ ነው። እኛ ውስጥ ያለውን ኮራፕትድ የሆነ ፍላጎታችንን ነው ሰው ላይ ለመጫን እየሞከርን ያለ ነው። በተለይ የመጀመሪያው ዌቭ ይህንን አደረገ። ሁለተኛው ላይ ወደ 3 ዌቭ ኦፍ ፌሚኒዝም ነው የተነሳውና ሁለተኛው ላይ ሴቶችን ሰልፍሽ ያደረገ። ስለዚህ ምን አደረጉ? ወይም ደግሞ በጣም ከልክ ያለፈ ሌላውን ትተው ወይም ደግሞ ግንኙነታዊ ከመሆን ይልቅ ራሳቸው ላይ እንዲያተኩሩ። አንዳንዶቹ ለምሳሌ ልጅ መውለድ ከግላዊ ስኬታችሁ የሚያስቀራችሁ ከሆነ ሊቭዛት ተውት፣ ማግባቱንም ተውት፣ መውለዱንም ተውት። ልጅ መውለድ I mean you can have your pleasure። ልጅ በጣም ያስቸግራችሁ ከሆነ ማውጣት ትችላላችሁ። እንዲያውም ሰው የገደሉ እንዳይመስላቸው የሚጸነሰው ልጅ ምንድነው የሚሉት? ቋንቋውን by the way ቋንቋውን ራሱ ተመልከቱ፣ ቲሹ ነው የሚሉት። ጡንቻ ነው እቺ ጡንቻ። ግን መጽሐፍ ቅዱስን ስንመለከት ሳልወለድ ነው የሚለው። ሳልወለድ እሱ ነው እንደሚገርመው ዓለም ሳይፈጠር predestined ያ ስለዚህ እኔ የታሰብኩት ዓለም ሳይፈጠር ከሆነ የኔና አባትና እናት ኤጀንሲስ ናቸው እንጂ እኔ ፈጣሪ አይደለም። ማስወረድን ራሱ የሚመክረው ሰውዬ መጠንቀቅ ያለበት እሱን እናቱ ስላላስወረደችው ነው ዛሬ አስወረጅ የሚል ሌሎቹ። ሁለተኛው ሰልፍሽ አረጋቸው ወይም ደግሞ ወደ ራሳቸው ብቻ እንዲመለከቱ ሲያረጋቸው እነዚህን ላቢዩዙ ሪአክሽን ነበር፣ ልክ ባልሆነ መልኩ ማለት ነው። ሶስተኛው ላይ አወዝ ኮምፕሊትሊ ምንድነው የምንለው በጣም ራዲካልና በጣም ነውጠኛ ነበር። እሱ ጾታ ተቀላቀለ። ምን ማለት ነው? ጾታ በእግዚአብሔር የተፈጠረና ወንድና ሴት የተደረግን ባዮሎጂካሊ ዲተርሚንድ የሆነ ሳይሆን ጾታዊ ማንነት እንደ ካንቫስ ነው። እንደ አርቲስት ካንቫስ ምንድነው የምንለው? ካንቫስ ምንድነው በአማርኛ? እንደ ሌጦ ነገር ነው አርቲስት የሚጽፍበት። ስለዚህ ፕሌን ነው ማለት ነው፣ መጻፍ ይችላል። ስለዚህ አሁን አንቺን አይቼ ሴት ማለት አልችልም።
እንዲሁም አንዳንድ ቦታ ላይ ስንሄድ ጀንደር ኒውትራል ቋንቋ ካልተናገርን የሚያስተናግደን ሁሉ ላይኖር ይችላል። በተለይ በሰለጠነው ዓለም እኛ ጋር የለም። ምንም አስተያየት መስጠት አትችልም። በጣም ነው የሚያስፈራው እና እንደውም ከዚህ የበለጠ የሚያስፈራ ሁኔታ ውስጥ ነው የምንገባው ገና። ምክንያቱም ስለዚህ ጾታቸውን መቀየር ይችላሉ። አንቺ አንተ ማለት እንደውም እሱ ሁሉ አሁን እየቀረ ነው። አንዳንድ ቦታ ኢቭን መታጠቢያ የምንገባባቸው መታጠቢያ ቤቶች ሁሉ እንደገና ሪስትራክቸር እየተደረጉ ነው ማለት ነው። ይሄን ትምህርት ቤት ውስጥ ህፃናት ተማሪዎች አሉኝ ልጆች አንድ አይነት ነው እንትናቸው መጸዳጃ ቤታቸው። ሳድሊ ወንድና ሴት አድርጎ ፈጠራቸው የሚለው ባይብሊካል ዲተርሚን መሆኑን እሱን የካደ ሆኖ ዛሬ የደረስንበት ደረጃ ላይ ደርሰናል። ስለዚህ ልክ ኢየሱስ ክርስቶስ ስለ ፍቺ ሲነግራቸው መጀመሪያ እንዲህ አልነበረም እንዳለው ሁሉ ዛሬም ወደ መጀመሪያው ነገር ተመልሰን በመጀመሪያው መስመር የማንሄድ ከሆነ ዛሬ ዓለም ላይ የመጣው ችግር ቤተክርስቲያን ውስጥ የማይገባበት ምንም ምክንያት የለም። ምክንያቱም የክርስቶስን ስም የሚጠሩ ቤተክርስቲያናት ዛሬ ሆሞሴክሹዋሊዝም እና ሌዝቢያኒዝምን ፕሮሞት የሚያደርጉበት እድል ሁሉ ተፈጥሯል። እንዲያውም አንድ ስቶሪ ሰምቻለሁ በቅርቡና ምንድነው እሱ አንድ ክርስቲያን ስታወራ የሰማኋት እዛ አሜሪካ ሀገር ልጄ አጨች ምናምን ነገር ሲባል እኛ ሀገር ለምሳሌ ልታስተዋውቅሽ የምትመጣ ከሆነ ክርስቲያን ነው ወይስ ክርስቲያን አይደለም ብለሽ ነው መጀመሪያ የምጠይቂው። እንደውም መንፈሳዊ ነው ወይ በደንብ ምናምን ነው ብለሽ የምጠይቂው አይደለም። እዛ ሀገር ግን ሴቷ ወንድ ካመጣ ይባላል እንደ ትልቅ ነገር። ሶ it's very tough